ፊልም ማየት ይወዳሉ? ነገር ግን የትኛውን ማየት እንዳለብዎ ግራ ገብቶታል? ፊልም ማዕድ ዛሬ በዚህ ዓመት የወጡ በአክሽንና በደስታ እብድ የሚያደርጉ 5 ምርጥ አዳዲስ ፊልሞች ይዞላችሁ ቀርቧል። እስከመጨረሻው ተከታተሉ። በአምስተኛ ደረጃ ላይ ያስቀመጥንላችሁ ዘ ቢኪፐር የተሰኘው ፊልም ነው። ታሪኩ የሚያጠነጥነው ንብ በማን ነው የሚኖረው? ቀደም ሲል ግን እጅግ አደገኛ የነበረ አንድ ልዩ ወታደር ነው። በጣም የሚወዳት ጎረቤቱ በኦንላይን አጭበርባሪዎች ምክንያት ህይወቷ ሲያልፍ፣ ይህ ሰው የራሱን ስራ አቁሞ ጥፋተኞችንና በጀርባቸው ያሉትን ትላልቅ ባለስልጣኖች አንድ በአንድ ለመቅጣት የሚነሳበት እጅግ ፈጣን አክሽን። በአራተኛ ደረጃ ላይ የሚገኘው ደግሞ ሊን ኦፍ ዘ ቲቭስ 2 የተሰኘው ፊልም ነው። በዚህ ፊልም ላይ አንድ ጎበዝ መርማሪ የዓለማችን ትልቁን የአልማዝ ስርቆት ለመፈጸም ከሚንቀሳቀሱ በጣም አደገኛ ሌቦች ጋር የሚያደርገው የአይጥና የድመት ጨዋታ እናያለን። ፊልሙ በከፍተኛ የአክሽንና የብልጠት ጨዋታዎች የተሞላ በመሆኑ ላፍታም ቢሆን ከዓይኑ አይጠፋም። በሶስተኛ ደረጃ ላይ ያስቀመጥነው ባድ ቦይስ የተሰኘው ተወዳጅ ፊልም ነው። ሁለቱ ስመጥር መርማሪዎች ማይክ እና ማርከስ የሞተው አለቃቸውን ከካርቴሎ ጋር ግንኙነት ነበረው ተብሎ ስሙ ሲጠፋ ንጽህናውን ለማስመስከር ይነሳሳሉ። ነገር ግን ባልታሰበው ሁኔታ እነሱ ራሳቸው ወንጀለኛ ተደርገው መፈለግ ይጀምራሉ። በሳቅና በከባድ አክሽን የታጀበ ምርጥ ፊልም ነው። የጆን ዊክ ፊልም አድናቂዎች ሊሆናችሁ በሁለተኛ ደረጃ ላይ ባሌሪናን ይዘንላችኋል። ታሪኩ የሚያጠነጥነው ቤተሰቦቿን የገደሉባት ወንጀለኞችን ለመበቀል በገዳዮች ማሰልጠኛ ውስጥ ስልጠና ስትወስድ በቆየች አንዲት ሴት ላይ ነው። የጆን ዊክ አይነት አስደናቂ ፊልሞችና የተኩስ እሩምታ የበዛበት እጅግ አሪፍ አክሽን ፊልም ነው። እናም በመጨረሻ በአንደኝነት ደረጃ ላይ ያስቀምጥንላችሁ በዓለም ዙሪያ ከፍተኛ አድናቆት ያገኘው ኤክስትራክሽን 2 የተሰኘው ፊልም ነው። ታሪኩ ታዋቂ ቅጥረኛ ወታደር ታይለር ራክ ከአንድ እጅግ ጥብቅና አስፈሪ እስር ቤት ውስጥ የአንድን ጨካኝ ጋንግስተር ቤተሰቦች ለማዳን የሚሄድበት ነው። በተለይ በእስር ቤት ውስጥ የሚደረገው የ21 ደቂቃ ያለማቋረጥ የተቀረጸው የአክሽን ትዕይንት ፊልሙን በዚህ ዓመት ካየናችሁ ሁሉ ምርጡ ያደርገዋል። ለእኔም ቶፕ ከምለው ፊልም ውስጥ አንዱ ይሄ ነው። ከእነዚህ 5 ፊልሞች ውስጥ የትኛውን በብዛት ወደዱት? የትኛውንስ ሙሉ ታሪኩን በአማርኛ ተተርጉሞ ፊልም ማዕድ ላይ እንድንሰራላችሁ ትፈልጋላችሁ? አሁኑኑ ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በሌላ ድንቅ የፊልም ማዕድ እስከምንገናኝ ድረስ ቻው። ሰብስክራይብ ማድረጋችሁን እንዳትረሱ።